ሴት ልጅ ስላፈቀረችኝ በጣም ስለምትወድ በእኔ ላይ የሚጨክል ልብ የላትም ብለህ ቀይ መስመሯን አትተላለፍ። በሆነ ነገር ተጎድታ የተሰበረች ሴት ምንም ነገር ነው የማያሳስባት፣ ምንም ነገር ነው የማያስጨንቃት። ምናልባት ትናንት ለአንተ በጣም ብዙ መስዋዕትነት የከፈለችልህ፣ በጣም ብዙ ዋጋ የከፈለችልህ ልትሆን ትችላለች። ግን ደግሞ በአንተ ምክንያት ከጀርባ ክህደትህን አውቃብህ በአንተ ምክንያት ያጣሃትን ሴት የምር ፍራት። አጠገቧ አትድረስ፣ መንገዱ ላይ አትቁም፣ በቃ አትከታተላት። ምንድን ነው የሚባለው ይሄ ላታገባት አታባልጋት የሚባለው ነገር አለ አይደለ? በቃ ትተሃት አለ አይደል? ከተውካት እንድትኖር ፍቀድላት። አይ እሷ እኮ በጣም የዋህ ናት፣ የዋህ ስለሆነች በእኔ ላይ ምንም ነገር ልታደርግብኝ አትችልም ብለክ በትናንት ነው ማንነቷ ላይ ትኩረት አታድርግ። ምናልባት ትናንት ለዛሬ ቦታውን እንደሚለቀው ሁላ አንተ ትተሃት ስትሄድና የነበረባት የራሷ ችግር ተደማምሮ የሆነ አጋጣሚ ይህች ሴት ክፉ ሁና ሊሆን ይችላል እና ከመንገዷ ዘወር በል። በቃ አንዳንድ ወንዶች አላችሁ የሆነ ምንድን ነው የሚባለው ወንድ ልጅ የጣለውን ነገር ሲያነሱበት አይወድም የሚባለው ነገር ማለት ነው። ይሄ አባባል አይደለም፣ ትክክለኛ ነገር ነው። ግን ደግሞ ከጣልካት በኋላ የምር አትከታተላት። አስረግጬ ነው የምነግርህ ይላል ሞጣ። እና አንዳንድ ወንዶች አላችሁ በቃ መተዋል ብለን ስናስብ በቅጽበት የላችሁም። አይ በቃ ሄዷል ምናምን ነገር ብለን ከጻፍንበት ልባችን ላይ ስንሰርዛችሁ በአመት አንዴ እንደ አመት ባል ውይ አለን እኮ ዛሬ ብላችሁ የምትመጡ ወንዶች ማለት ነው። በቃ እረፉ፣ በሴት ልጅ ላይ ትጫወቱ እና የሆነ ነገር ደግሞ የምታውቁትን ነገር ምስጢር የሆነ ብቻ የሆነችን ነገር ይዛችሁ እሷን ለማስፈራራት መንገድ አታመቻቹ። ምናልባት አንተ ከምታስፈራራት በላይ አንተን ዋጋ የምታስከፍልበት እሷ በራሷ ሊኖራት ይችላል። ስለዚህ በቃ እረፉ። ጥላችሁ ከሄዳችሁ በኋላ መንገዷ ላይ ቆማችሁ ሌላ ባል እንዳታገባ ወይም ደግሞ የራሷን ሕይወት እንዳትኖር ወይም ደግሞ በቃ እናንተን ረስታችሁ እሷ መኖር እንዳትችል አታድርጉ። በቃ እረፉ።